ሰላም ፋሚሊስ ዩናቲዩብ ነኝ። ዛሬ በእውነተኛ ህይወት ታሪክ ላይ የሚያጠነጥነው ፊልም ይዤላችሁ ከች ብያለሁ። ፊልሙ የሁለተኛ ዓለም ጦርነት ጊዜ የነበረ ታዳጊ ወታደር ስለሆነው ሶልጀርስ ቦይ የተሰኘ ፊልም እናያለን። ፊልሙ በሩሲያ ውስጥ እናትና ሁለት ወንድማማቾች በወንዝ አጠገብ ተቀምጠው ጊዜያቸውን እያሳለፉ ፊልሙ ይጀምራል። ትንሹ ልጅ ሰርጄይ አሊዮንሽኮቭ ታላቅ ወንድሙና እናቱ እዛ ቦታ ላይ በመዝናናት ላይ ያሉ በድንገት በጀርመን የጦር አውሮፕላኖች በላያቸው ላይ ሲያልፉ እናታቸው ልጆቿን በፍጥነት ከዛፍ ላይ ወርደው እንዲደበቁ ታዛቸዋለች። የ6 ዓመት ልጅ ካለምንም ፍራቻ ወደ አውሮፕላኑ ላይ ባለውን በማስወንጨፍ አውሮፕላኑን አነጣጥሮ መቶ ጣለው። ነገር ግን በዙሪያው ሲመለከት ቤተሰቦቹ ከጠገቡ አልነበሩም። ሰርጌይ ከህልሙ ባኖ ሲነሳ የሆነ ሰው ወደ በሩ መምጣቱን በሰማ ጊዜ ወዲያውኑ በሩ ተንኳኳ። እሱም እናቱ ስለመሰለችው በአፋጣኝ ሮጦ ከፈተ። ግን የሆነች ሴት ወደ ቤቱ በፍጥነት ገብታ ለሰርጌይ እናቱና ወንድሙ እንደሞቱ ትነግረዋለች። ነገር ግን ሰርጌይ የምትለውን ነገር መረዳት አልቻለም። እናቱን ለመጠበቅ ቤት ውስጥ እንደሚቆይ ነገራት። ግን ጎረቤትየው ጀርመኖቹ ከመጡ እንደሚገሉት አስጠንቅቃ መሸሽ እንዳለበት ነገረች። በዚያን ጊዜ ሁለት ወታደሮች ወደ ቤቱ ሲቀርቡ ጎረቤትየው ሰርጌይን በመስኮት አዘላ አስወጣቸው። ነገር ግን እሷ ራሱ ከመዝላሏ በፊት በጥይት ተመታ ሞተች። የ6 ዓመቱ ልጅ አሁን ካለምንም ቤተሰብና ጓደኛ ብቻውን ቀረ። ጀርመናዎቹም ውስጥ ማንም እንደሌለ አይተው ቤቱን አቃጥለው ሄዱ። እናም ሰርጌይ ከሰፈሩ በመሸሽ በኋላ ዞር ብሎ እናቱን ከጠራ በኋላ ርቆ ወደ ጫካ ውስጥ ሮጠ። ብቻውን ስለነበር እናቱ መታ እንድታድነው መጣራቱን ቀጠለ። በዛ ሌሊት ጫካ ውስጥ አሳልፎ በማግስቱ ጠዋት ወደ ወንዝ በመሄድ ውሃ እየጠጣ ሳለ የጀርመን ወታደሮች ወደ አካባቢው እየቀረቡ መሆኑን ሲመለከት ሰርጌይም እንዳይገሉት ፈርቶ በፍጥነት ወደ ዛፎች ስሮች ውስጥ ተደበቀ። ሆነ ለባብ ከዛፉ ላይ ወደሱ መምጣቱን ሲያይ ደነገጠ። ነገር ግን አንድም ቃል አላወጣም፣ ሆነም ለመሮጥ አልደፈረም። ምክንያቱም ሰርጌይ ከባቡ ይልቅ ወታደሮቹን የበለጠ ፈርቷቸው ስለነበር። ወታደሮቹም በወንዙ አጠገብ ምግባቸውን ተመግበው ከጨረሱ በኋላ መሄዳቸውን ሲያይ ሰርጌይ ቀረው ምግብ ወስዶ መሄዱን ጀመረ። በቀኑ መጨረሻ ላይም ሰርጌይ ከፍተኛ ድካም ተሰምቶ ስለነበረ በዛ ላይ 2 ቀናት እንኳን በቂ ምግብ አልተመገበም። ዝም ብሎ መዳረሻውን እንደማያውቀው መንገድ እየተጓዘ በመሃልም እየወደቀ ነገር ግን መጓዙን አላቋረጠም። በመንገዱ ላይም የሆነ የጫካ ፍሬ አይቶ እየበላ ሳለ ጀርባው በኩል የሆነ ፍንዳታ ሲፈነዳ ትንሽ ራሱ እንደማዞር አረገውና የሆነ ሰው ወደሱ እየመጣ መሆኑን ሰማ። ነገር ግን በዛ ሁኔታ ውስጥ እንኳን አለመፍራቱን ጠንካራ መሆኑን በመናገር መንገዱን ቀጠለ። ከጥቂት ሰዓታት በኋላ ራሱን ስቶ ወደቀ። እናም በተኛበት 2 ወታደሮች ወደሱ ቀረቡ። እናም እነሱ የሩሲያን ወታደሮች ስለነበሩ የሚያዛቸው ኮማንደር ኩዝቬንቶስ ወታደሮቹ አካባቢያቸውን ቀኝተው እንዲመጡ እየጠበቃቸው ነበር። እነሱም ትንሽ ልጅ እንዳመጡ እና ሲያዩትም ቆስሎና ተዳክሞ ስለነበረ ወደ ካምፑ ይዘውት እንደመጡ ገለጹ። ወታደሮቹም ልጁን ስለወደዱት ከሱ ጎን እንደሆኑ በነገሩት ጊዜ ልጁ ማመን አልቻለም ነበር። ራሱን ለማሳወቅ እጁን ለኮማንደሩ በሚዘረጋበት ጊዜ ወታደሮቹ መሳቅ ጀመሩ። እሱ ኮማንደሩን በመጨበጥ ተዋወቀው። ሰርጌይ ወታደሮቹ በጣም ስለወደዱት ዙሪያውን ከበው ውሃና ምግብ ከሰጡት በኋላ እንዲበላና እንዲጠጣ መንከባከብ ጀመሩ። በኃይለኝነቱ የሚታወቁ ኮማንደር ራሱ ሳይቀር ከነሱ እኩል መንከባከብ ጀመረ። ከዛም ካቲያ የምትባል ነርስ የሰርጌይን ቁስሎች አከመችው። በጣም ስለወደደችው ልጁም ቁስሎቹ ላይ ታንክ እንድትስለት ጠይቃት። ምክንያቱም ሲያድግ ወታደር ለመሆን ስለሚፈልግ ብሎ ነገራት። የቆሰሉትም ወታደሮች እየሰሙ ስለነበር መሳቅና ማውራት ጀመሩ። ልጁ ሁሉንም የሚጠይቀውን ጥያቄ በመመለስ የሽጉጥንም ጥይቶች በማውጣት እንዲጫወት ይፈቅድለታል። ሰርጌይ በሆዱ ላይ የተሳለውን ታንክ ያሳየዋል። እናም ራሱ የሰራዊት አባል እንደሆነ ይነግረዋል። ልጁም በጣም በፍጥነት እየዳነ መሆኑን ካቲያ የተባለችው ነርስ ለኮማንደሩ ትነግረዋለች። እናም ልጁ ከባታሊዮኑ ጋር እንዲቆይ ትጠይቀዋለች። ነገር ግን እሱ አለመስማማቱን እየገለጸ እዚህ ደህንነቱ ስለማይጠበቅ ወደ ህፃናት ማሳደጊያ ልኮ ማደግ እንዳለበት ይነግራታል። ወታደሮቹም ሁሉንም የረፍት ጊዜያቸውን ከሱ ጋር ያሳልፋሉ። እንዲጫወትም መግቢያ መነጽራቸውን እየሰጡ ያዝናኑታል። ሆነ ወታደርም ወደ ኮማንደሩ ሄዶ ልጁ ከባታሊዮኑ ጋር እንዲቆይ ጠይቀዋል። ምክንያቱም ወታደሮቹ ከልጁ ጋር ጠንካራ ግንኙነት ፈጥረው እና ሁሉም እንደራሳቸው ልጅ ስለሚያዩት ሆነም ኮማንደሩ ልጁን ለራሱ ደህንነትና ጤና ሲባል ወደ ህፃናት ማሳደጊያ መላክ እንዳለበት ይነግረዋል። እናም በሚቀጥለው ቀን በጠላቶች ይጠቁና ብዙ ወታደሮች ይጎዳሉ። ሰርጌይን ወደ ህፃናት ማሳደጊያ ቤት ለመውሰድ መኪና ይመጣል። ከዛም ኮማንደሩ ሰርጌይ መሄድ እንዳለበት ይነግረዋል። እንደሱ አድርጎ እንጨት የተሰራ ሽጉጥ ይሰጠዋል። ልጁን በምላሹ ኮማንደሩ ጥምጥም ብሎ አቅፎ በጣም እንደሚወደው ሲነግረው ኮማንደሩን በማዘም ሀሳቡን ይለውጣል። ኮማንደሩም እንደ ልጁ አድርጎ እየተንከባከበ እንደሚያሳድገው ይነግረዋል። ያንን ማታም ወታደሮቹ ለሰርጄይ ለትንሽ ልጅ የሚበቃ ወታደራዊ ልብስ ይሰሩለታል። ሰርጄይም ከነሱ ጋር ስለሚቆይ ደስታ ተሰምቷቸዋል።
ኮማንደሩ ሰርጌይን አስነስቶ ልብሶቹን እንዲለካው ይጠይቀዋል እና ልጁ በደስታ ልብሶቹን ከለበሰ በኋላ ወደ ወታደሮቹ በመሄድ ዙሪያቸውን እየሮጠ እንደ እውነተኛ ወታደር ያስመስላል። እነሱም ትንሽ ወታደራችን መጣለን እያሉ እየጠሩት ያሞግሱታል እና ልጁ በዙሪያቸው እየሮጠ ባለበት ሰዓት ጀርመናዮቹም እነሱ ላይ ጥቃት ይጥላሉ። ወታደሮቹም በፍጥነት ሰርጌን ወደ ራሱ ወደሚጠብቅበት ቦታ ወስደው ያስቀምጡታል እና ተመልሰው ወደ ውጊያ ይሄዳሉ። እናም በዛ ምክንያት ብዙ የተጎዱ ቁስለኛ ወታደሮች በየቦታው ተኝተው ስለነበረ ሰርጌን ያንን ሁኔታ በመጠቀም ሌሎችም መርዳት ስለሚፈልግ የተጎዱ ወታደሮችን ውሃ ይዞ በመምጣት ያገለግላል። ከተጎዱት ውስጥ አንዱ ወታደር አይኑ ታሽጎ ስለነበረ ከቤተሰቦቹ የተላከለትን ደብዳቤ እንዲያነብር ይጠይቀዋል። ሰርጌ መርዳት ቢፈልግም ግን እንዴት ማንበብ እንዳለበት አያውቅም ነበር። ልጁ ወረቀቱን በመቀበል በራሱ አእምሮ ላይ መጣውን መናገር ጀመረ። ጽሑፉ እንደሚለው ብሎ ላሞቹ በሰላም ወደ ቤታቸው ገብተዋል አለው። ወታደሩም ቀበል አደረገና ምንም አይነት ላሞች እንደሌሉት ነገረው እና ሌላኛው ወታደር ሰማውና ጽሑፉን እንዲቀጥለው ነግሮት መሳቅ ጀመረ። ሌሎቹም ታካሚዎች ያንኑ ተመሳሳይ ታሪክ ይነግራቸዋል። በቀጣዩ ሲን ላይም ካቲያና ኮማንደሩ አብረው ሆኖ ይታያሉ። ሁለቱም የሚዋደዱ ቢሆንም ግን ስሜታቸውን አልተገላለጹም ነበር። በኋላ ሰርጌ ለኮማንደሩ ሲያድግ እንደነሱ ሆኖ እንደሚዋጋ እየነገረው በመንገዳቸው ላይም ጦርነቱ ፍንዳታ የተነሳ የአንድ ባልደረባቸው ጣቢያ መደምሰሱን ያያል። እናም ኮማንደሩ ለሞተው ባልደረባ አክብሮት ለመስጠት ኮፍያውን እንዲያወልቅ ያስተምሯል። በሚቀጥለው ቀንም ለሰርጌ ደብዳቤዎቹን ለወታደሮቹ እንዲሰጥ ትዕዛዝ ሰጠው። እሱም ተግባሩን በሚገባ ስለተወጣ ወታደሮቹን እንዲነሱ አዘዛቸው። በቀጣዩ ቀንም ሰርጌ ከግቢው ትንሽ ራቅ ብሎ በአጉሊ መነጽሩ እየተጫወተ ባለበት ጊዜ በሳር ውስጥ የአንድ ሰው እግር እየተንቀሳቀሰ አየ። ወዲያውኑ ወደ ባትሊዮኑ ተመልሶ ለባልደረቦቹ ያየውን ነገር ነገራቸው። እነሱም ከሰሙት በኋላ ከልጁ ጋር ወዳየበት ቦታ ሄዱ። ሳሩ አጠገብ ሲደርሱም ሁለት የጀርመናዊ ሰላዮች እንደተደበቁ ስላዩቸው እነሱም በመማረክ ወደ ካምፑ ወሰዷቸው። ልጁም በጉብዝናው ምክንያት ተመሰገነ። በዛ ማታ ላይም ኮማንደሩ ለሱ ህጋዊ የአባትነት ማሳደጊያ ፈቃዱን አውጥቶ በማሳየት አሁን የሱ ልጅ እንደሆነ ነገረው። ሰርጌም ተደስቶ ንጋታው ወደ ካቲያ ወሰደው። ሲደርሱ ግን እሷ ከሌላ ሰው ጋር እያወራች ስለነበረ ኮማንደሩ ያንን ሲያይ ተመልሰው ሄዱ። በዛኑ ቀንም በድጋሚ ካምፑ በጀርመናዊ መጠቃት ጀመረ። ዛሳ ሰርጌ ለወታደሮቹ የጦር መሳሪያዎችን በመስጠት በሙሉ ኃይሉ መርዳት ጀመረ። ነገር ግን አንዱ ወታደር ቦታው በጣም አደገኛ በመሆኑ ወደ ካምፑ እንዲመለስ አዘዘው። ወደዛም ሲደርስ ኮማንደሩና ሌሎች ወታደሮች ከኮሎኔሉ ጋር የስልክ ግንኙነት እንደተቋረጠ እየተነጋገሩ አይቶ ከዛም አንዱ ወታደር የተበላሸውን ገመዶች እንዲያስተካክል ሲላክ ሰርጌ የተላከውን ተከትሎ ሮጠ። ሲደርስ ግን እሱ ተመቶ ወድቆ በማጣጣር ላይ ነበር። ሰርጌም የተበላሸውን ገመድ እንዴት ማስተካከል እንዳለበት ከተጎዳው ወታደር ጠየቀው እና ራሱ ገመዶቹን አስተካክሎ ግንኙነቱን ተመለሰ። ከዛም ተጨማሪ ሰራዊት እንዲላክ ተጠራ። የ6 ዓመቱ ልጅም የሁሉንም የሰራዊት ህይወት አዳነ። በኋላ ኮማንደሩና ካቲያ በጫካ ውስጥ እያወሩ ኮማንደሩም እንደሚወዳትና የሰርጌ እናት መሆን እንደምትፈልግ ጠየቃት። እሷም በጣም ደስ ብሏት፣ ነገር ግን መልስ ከመስጠቷ በፊት አንድ ወታደር መጥቶ ለኮማንደሩ ከዋናው ካምፕ የተላከ ደብዳቤ ሰጠው። በሚቀጥለውም ቀን ሁሉም ወታደሮች ከሰርጌ ጋር ሆነው ወደ አዲሱ ካምፕ በመሄድ ላይ ሳሉ በጀርመን ወታደሮች ጥቃት ተጣለባቸው። በዛም ምክንያት የጦር መኪናዎቻቸው ተበላሹ። ኮማንደሩም በፍንዳታው ምክንያት ተጎዳ። አንድ ወታደርም በፍጥነት በመምጣት ሰርጌን ወደ ኮማንደሩ ወሰደው። ሰርጌም እያለቀሰ ካቀፉ በኋላ ከተረፉት ወታደሮች ጋር ወደ አዲሱ ካምፕ መሄዳቸውን ቀጠሉ። በመጨረሻም ሲደርሱ ኮማንደሩና ጀነራሉ ይገናኛሉ። ከዛም ትንሹ ልጅ ጀነራሉን ይታወቀዋል። እሱም ለኮማንደሩ እንደዚህ አይነት ጀግናና ብልህ ልጅ ስላገኘ መኩራትና መደሰቱን ይነግረዋል። በሚቀጥለውም ማዕረግ የሚቀበልበት ቀን ነበር እና ሰርጌም ሀገሩን እንደሚጠብቃት ቃል ይገባና እሱም ማዕረጉን ይሸለማል። አንድ ሌሊት ካምፓቸው በኃይል ይጠቃል። ኮማንደሩን በፍርስራሽ ስር ውስጥ ይገባል። ሰርጌም ለአባቱ እያለቀሰ ለማዳን ይሞክራል እና ሌሎቹን ወታደሮች ይጣራል። እነሱም ኮማንደሩን ካወጡት በኋላ በሚቀጥለው ቀን ሰርጌ ወደ ቆሰለ ኮማንደር በመሄድ እሱም እንደዛው ኮማንደሩን ለማዳን ሲል እጆቹ ተጎድተው ነበረ። ሰርጌ አሁን ለቡድኑ ሊለይ የማይችል አባል ሆኗል። ከነሱ በስተቀር ከጎኑ ቤተሰብ ስለሌለው በጦርነትም ውስጥ እንኳን በሚጓዙበት ቦታ ሁሉ ይከተላቸዋል። ፊልሙ ክፍለ ጦሩ ወደ ሌላ ካምፕ ሲንቀሳቀሱ እያሳየ ያበቃል። ታሪክም በስታሊንግራንድ ጦርነት እንኳን ተሳትፎ እንዳደረገ እና ከወታደሮቹ ጋር ፖላንድ ደረሰ። አሁን በዓለም ላይ እንደ ታሪክ ትንሹ ወታደር ተብሎ ይታወሳል።
ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጎትን እንዳይረሱ። እናመሰግናለን።